ነበር። ሙሐመድ ሆይ ይሄ ማን ነው ብለው መጠየቅ አይጠበቅባቸውም፣ ያውቋቸዋል። አላህ ስብሐነሁ ወተዓላ ስለ እርሳቸው የሰማይ የምድር እንዳለ ጻድቅ ሁሉ እንዲያውቅ አድርጓል። ያለፉት ነቢያቶች ሁሉ ያውቋቸው ነበር። አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናሁም። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍትን የሰጠኋቸው አንተን በደንብ ያውቁሃል። እንዳው ጭራሽ ምን አለ? የራሳቸውን ልጅ እንደሚያውቁ ያውቁሃል አለ። እኔ ልጄ ይጠፋኛል እንዲህ በሺህ ልጆች መካከል ቢቀላቀል አይጠፋኝም አይደለ? ልክ እንደዚያው አላህ ልጅ ይስጠኝ እና ልክ እንደዚያው አንድ ሰው ነቢ ሰለላሁ ዐለይሂ ወሰለምን ቢያይ ማንም ነቢይ አይጠፉትም ነበር፣ ያውቃቸው ነበር። ለዚህም ነው ሰባቱን ሰማይ እያረጉ ባሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የመጀመሪያው ሰማይ ላይ አደም፣ ሁለተኛው ሰማይ ላይ የሕያንና ዒሳ፣ ሶስተኛው ሰማይ ላይ ዩሱፍን፣ አራተኛው ሰማይ ላይ ኢድሪስን፣ አምስተኛው ላይ ሃሩን፣ ስድስተኛው ሙሳ፣ ሰባተኛው ኢብራሂም። ሐዲሱን በደንብ ካስተዋላችሁትና ካስተነተናችሁት ማንም ነቢይ የዛኔ ከአደም ጀምሮ ማን ነው ይሄ ብሎ የጠየቀ የለም እኮ። አደም ገና ሲያያቸው ነቢ ሰለላሁ ዐለይሂ ወሰለም ምንድን ነው ያላቸው? ጅብሪልን ጠይቆታል እንዴ ይሄ ማን ነው ከአንተ ጋር ያለው? ላላላ የጠየቀ ነቢይ የለም። ምንድን ነው ያሉት? መርሐበን ቢብኒ ሷሊህ ወነቢይ ሷሊህ ነው ያላቸው። ወዲያው እንደመጡ አደም ሲያያቸው ጊዜ ምን አለ? መልካሙ ልጄ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ነው ያላቸው። ሊአነሁ ያዕሪፍ፣ ምክንያቱም አደም ያውቃል ስለ እርሳቸው በደንብ አድርጎ መልካቸውንም እንዲያውቁ አድርጎ ለቀደምት ነቢያት አላህ ሱብሓነሁ ወተዓላ ነግሯቸዋል። ከነ ተክለ ሰውነታቸው ከነ መልካቸው ምናምን ሁሉ ያውቃሉ። ሁለተኛው ሰማይ ላይ በወጡ ጊዜ ዒሳ እና የሕያ ነበሩ። እዚያ ላይ ፈወጀድቱ ዒሳ ወየሕያ ዐለይሂም ሰላም አሉ። ዒሳንና የሕያን አገኘኋቸው አሉ። በዚህ ሰማይ ላይ እነዚህ ያሉ መላእክቶች ማን ነው ነቢያቶች ይሄ ማን ነው ብለው ጠይቀውታል ጅብሪል? ላ አልጠይቁትም፣ መጠየቅ አያስፈልግም። ወዲያው እንዳያቸው ዒሳ ምን አለ? መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ አላቸው። መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ነው ያላቸው። መልካሙ ነቢይ እንደሆነም ያውቃሉ። መልካሙ ወንድሜ ብሎ ጠራቸው ዒሳ። አደም ግን ምንድን ነው ያላቸው? መልካሙ ልጄ ነው ያላቸው። ምክንያቱም አደም የሰው ልጆች አባት ነው። ነቢ ሰለላሁ ዐለይሂ ወሰለምን ወንድሜ አይላቸው ወንድሜ አይላቸው፣ ልጄ ነው ያላቸው። ዒሳ እና ያሕያ ግን ወንድማችን ብሎ ጠሯቸው። ሶስተኛ ሰማይ ላይ ዩሱፍን ሲያገኙት ጊዜ ምን አለ? መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ዩሱፍን ገለጹት። ፈኢዛ ሁወ ቀድ ኡዕጢየ ሸጥረ ልጀማል አው ንስፈ ልጀማል፣ እርሱም የውበትን ግማሽ ተለግሷል አሉ። ዩሱፍ በጣም ውብ ነበር። አራተኛው ሰማይ ላይ ወጡ ነቢ ሰለላሁ ዐለይሂ ወሰለም ኢድሪስን አገኙ። እርሱም ወንድሜ ነው ያላቸው። አምስተኛው ሰማይ ላይ ሃሩንን አገኙ። እርሱም ወንድሜ ነው ያላቸው። ስድስተኛው ሰማይ ላይ ሙሳን አገኙ። እርሱም ወንድሜ ነው ያላቸው። ሰባተኛው ሰማይ ላይ ማንን አገኙ? ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ማንን አገኙ? ኢብራሂምስ ምን አላቸው? ልጄ አላቸው። ምክንያቱም እርሳቸው የአብርሃም ልጅ ናቸው። ከአብርሃም ዘር ነው የመጡት። አቡል አንቢያ በመባል ይጠራል። ኢብራሂም የነቢያት አባት ይባላሉ። ገብቷቸዋል? የአብርሃም ልጅ ናቸው፣ የኢብራሂም ልጅ ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብራሂም ሲያገኛቸው ጊዜ መልካሙ ልጄ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አላቸው። ይህ ነው አላህም በቁርአን ላይ ይነግራቸዋል። ለነቢ ሰለላሁ ዐለይሂ ወሰለም ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይናገራል። በሌላ ቦታ ነቢያችን ሰለላሁ ዐለይሂ ወሰለም ልጅን በወለዱ ጊዜ ኢነ ላሀ ቀድ ረዘቀኒ ቢወለት ፊ ሃዚሂ ሌይላ ወሰመይቱሁ ቢስመ አቢ ኢብራሂም ዐለይሂ ሰላም አሉ። እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለግሶኛል አሉ። ወንድ ልጅ በወለዱ ጊዜ ስሙንም በአባቴ በኢብራሂም ሰለላሁ ዐለይሂ ወሰለም ስም ሰይሜዋለሁኝ አሉ። በኢብራሂም ሰይሜዋለሁኝ አባቴ ብለው ጠሩት። ኢነ ላሀ አስጠፋ ኢብራሂም ወስጠፋ እስማዒል ምን ኢብራሂም ወስጠፋኒ ምን እስማዒል ይላሉ። በሌላ ሀዲት ላይ አላህ ኢብራሂምን መረጠ፣ ከኢብራሂምም እስማዒልን መረጠ፣ ከእስማዒልም እኔን መረጠኝ እያሉ ይናገራሉ። ይሄ ነው። እሺ